ኮይን እና ኮይን ትሬዲንግ ልዩነቱ ምንድነው? ሁለቱም ኮይኖች ናቸው። ግን ኖርማል ኮይን ሲሆን ለምሳሌ አሁን ኮይን ኤክስቼንጅ በምታደርጉ ጊዜ ፕላትፎርሙ 30% ይቆርጥባችኋል። ለፕላትፎርሙ 30% ትከፍላለህ። ግን ኮይን ትሬዲንግ ላይ ከሆነ ግን ምንም ይቆርጥባችሁ ነገር የለም። ሰላም ብያለሁ። የኑር አይቲ ሶሉሽን ዩቲዩብ ቻናል ቤተሰቦች ኑሬ ነኝ። በዛሬው ቱቶሪያል ፖፖ ላይቭ ላይ ፖይንትን ወደ ኮይን እንዴት አድርገን ኤክስቼንጅ ማድረግ እንችላለን የሚለውን የምንመለከት ይሆናል። ያው ይህንን ኤክስቼንጅ እንዴት ማድረግ እንችላለን የሚለውን ከመመልከታችን በፊት አራት ነገሮች ማወቅ ያለባችሁ ነገሮች አሉ። እነሱም ምንድናቸው? የመጀመሪያው ምንድነው? አንድ ሰው ፖይንቱ 100,000 ሳይደርስ ኤክስቼንጅ ማድረግ አይችልም ማለት ነው። ያለው 100,000 ፖይንት ወደ ኮይን ለመቀየር ግዴታ ፖይንቱ 100,000 መድረስ አለበት። ይሄ የመጀመሪያው ነው። ስለዚህ ከ100,000 በታች ከሆነ ፖይንታችሁ ኤክስቼንጅ ማድረግ አትችሉም ማለት ነው። ይሄ የመጀመሪያው ህግ ነው። ሁለተኛ ደግሞ ማወቅ ያለባችሁ ነገር ምንድነው? ኤጀንት የሆነ ሰው ኤክስቼንጅ በሚያደርግበት ጊዜ በ97K ነው ኤክስቼንጅ የሚያደርገው ማለት ነው። ያ ማለት ነው 100,000 ፖይንትን ወደ ኮይን ለመቀየር በ97,000 ኮይን ነው የሚቀይርለት ማለት ነው። ያ ሰው ግን ኤጀንት ካልሆነ ሆስት ከሆነ ለምሳሌ ሆስት የሆነ ሰው 100,000 ፖይንት ኖሮት ያንን 100,000 ፖይንት ቀጥታ ወደ ኮይን መቀየር ቢፈልግ በ92,000 ነው የሚቀይረው ማለት ነው። ስለዚህ ልዩነት አለው። ኤጀንት ስትሆኑና ሆስት ስትሆኑ ልዩነት አለው። ስለዚህ ሆስት የሆናችሁ ልጆች ብትችሉ በኤጀንታችሁ ኮንትራት አድሬስ ኤክስቼንጅ እንድታረጉ በዚህ አጋጣሚ ሪኮመንድ አደርጋችኋለሁ ማለት ነው። ምክንያቱም አሁን በኤጀንት አካውንት ኤጀንት ኤክስቼንጅ ሲያደርግና ሆስት ኤክስቼንጅ ሲያደርግ ያው ልዩነት አለው። የ5,000 ልዩነት አለው ማለት ነው። ስለዚህ 5,000 ኮይን እንዳታጡ ብትችሉ የኤጀንታችሁን ኮንትራት አድሬስ ተቀበላችሁ ኤክስቼንጅ ብታረጉ በ97,000 ኤክስቼንጅ ታረጋላችሁ። ካልሆነ በራሳችሁ የምታረጉ ከሆነ ደግሞ በ92,000 ኤክስቼንጅ ታረጋላችሁ ማለት ነው። ይሄ ሁለተኛው ህግ ነው። የሆስት እና የኤጀንት ሁለቱም አንድ ላይ ስንተኛው ህግ ይሆናል ማለት ነው? 3 ህግ። የመጀመሪያው ምን አልኳችሁ? በ100 መሆን አለበት። ሁለተኛው ሆስት ከሆነ በ92 ነው። ኤጀንት ከሆነ ደግሞ በ97 ነው። እነዚህ 3 ህጎችን ማወቅ ያለባችሁ። አራተኛው ህግ ደግሞ ምንድነው? ለምሳሌ አንድ ሆስት 160,000 ፖይንት ቢኖረው ያንን ከ160,000 ፖይንቱ ላይ ለምሳሌ 100,000 ብቻ ኤክስቼንጅ ማድረግ ፈልጋለሁ ቢል ማድረግ አይችልም። ባለው ነው እንዳለ የሚሄደው ማለት ነው። ኤጀንት ከሆነ ግን አማራጭ አለው። በ10 በ15 በ20 እያደረገ ኤክስቼንጅ ማድረግ ይችላል። ከፈለገ በ100,000 ማድረግ ይችላል። ካልሆነ ደግሞ በ150,000 ማድረግ ይችላል ማለት ነው። ግን ሆስት ከሆነ ግን ባለው ፖይንቱ ግን ምን መሆን አለበት ብያችኋለሁ? ከ100,000 በላይ ግን መሆን አለበት። ይሄ ግዴታ ነው። ከ100,000 በላይ ከሆነ ባለው ፖይንት ነው ኤክስቼንጅ ማድረግ የሚችሉ። ስለዚህ እነዚህ 4 ህጎች ማወቅ መቻል አለባችሁ ማለት ነው። ስለዚህ አሁን ምን እናደርጋለን? እኔ ጋር ወደ 150,000 አካባቢ ፖይንት አለኝ። ያንን ፖይንት 100,000ውን ወደ ኮይን እቀይራለሁ። ያ ማለት በ97,000 እቀይረዋለሁ። እንዴት አርጌ እንደምቀይረው ከኔ ጋር አብረን እስኪ እንመልከት። እሺ የዩቲዩብ ቻናል ቤተሰቦች ያው እዚህ ጋር እንደምታዩት የኔ አካውንት ላይ 153,000 ምናምን አካባቢ ምን አለኝ ፖይንት አለኝ። ስለዚህ እቺን ፖይንት ቀጥታ ወደ ኮይን እንቀይረዋለን። ስለዚህ ሁሌ የምናደርገው ምንድነው? ኤጀንት ከሆነ አንድ ሰው ኤጀንት ከሆነ ያው እዚህ ጋር የምታያቸው ከታች ያሉ ነገሮች ሁሌ ኤጀንት አካውንት ላይ ይመጣሉ። እነዚህ ኤጀንት አድሆስ ኮይን ትሬዲንግ እና የሚሉ ነገሮች ብዙ ጊዜ ኤጀንቶች ላይ ከውስጥ ወደ ኤጀንት ስትቀየሩ የሚመጡ ነገሮች የሚጨመሩ ነገሮች ናቸው። ስለዚህ ቀጥታ እዚህ ጋር ኮይን ትሬዲንግ የምትላለች ኮይን ትሬዲንግ የምትለዋን እነካታለሁ። ኮይን ትሬዲንግ የምትለዋን ከነካዋት በኋላ በላይ በኩል እዚህ ጋር እንደሚታያችሁ ቶፕ አፕ የሚላለ ቶፕ አፕ የምትለዋን አንድ ጊዜ እነካታለሁ። ከዛ በኋላ ቶፕ አፕ የሚለውን አንድ ጊዜ ከነካሁት በኋላ ከላይ የሚመጣላችሁ ነገር አለ። ኢፓይ፣ ባይናንስ፣ ዩኤስዲቲ የሚል እነዚህ 3 ነገሮች ይመጣሉ። ኢትዮጵያ ውስጥ በአሁኑ ሰዓት ብዙ ሰው ኤክስቼንጅ እያደረገ ያለ ዩኤስዲቲ የሚለው ነው። ስለዚህ እቺ ዩኤስዲቲ የምትለዋን እንነካትና ከታች እዚህ ጋር እንደምታዩት
ኮንትራት አድሬስ የሚል ነገር ይመጣላችኋል። ስለዚህ እቺ ኮንትራት አድሬስ የምትለዋን ኮፒ እንላታለን ማለት ነው። ቅድም ያልኳችሁ ይሄ ነው። ለምሳሌ ሆስት የሆናችሁ ልጆች ምን ታደርጋላችሁ? ኤጀንታችሁ ይህንን ኮንትራት አድሬሱን ኮፒ አድርጎ በቴሌግራም ሊሆን ይችላል ኦር በዋትሳፕ ሊሆን ይችላል ለእናንተ ይልክላችኋል። ከዛ እናንተ ይህንን ኮንትራት አድሬስ በመጠቀም የኤጀንታችሁን ኮንትራት አድሬስ በመጠቀም ኤክስቼንጅ በምታደርጉበት ጊዜ በ97000 ኤክስቼንጅ ያደርግላችኋል ማለት ነው። ካልሆነ ግን የኤጀንታችሁን ኮንትራት አድሬስ ግን ካልተጠቀማችሁ ኤክስቼንጅ የሚያደርግባችሁ በ92000 ነው ማለት ነው። ስለዚህ እችን ኮንትራት አድሬስ ኮፒ ለዋለው። ኮፒ ካልኩት በኋላ ወደ ኋላ እመለሳለሁ። ወደ ኋላ እመለስና እዚህ ጋር ፖይንቴ ያለበት ጋር ገባለሁ ማለት ነው። ቀጥታ እዚህ ጋር ፖይንቴ ጋር ገባለሁ። ፖይንቴን ጋር ከገባው በኋላ ከታች ዊዝድሮ ናው የሚላል እዚህ ጋር እንደምታዩት ዊዝድሮ ናው የሚለውን እነካለሁ። ዊዝድሮ ናው የሚለው ከነካው በኋላ ቅድም USDT የምትለዋ እዚህ ጋር ትመጣለች። እሷን USDT የምትለዋን አንድ ጊዜ ነካዋለሁ። ከዛ USDT የሚለውን አንድ ጊዜ ከነካሁት በኋላ እዚህ ጋር እንደምታዩት ከላይ ቪው ባይንድ ምናምን የሚሉ ነገሮች አሉ። ከዚህ በፊት ኤክስቼንጅ አድርጋችሁ ማታውቁ ከሆነ ባይንድ ብሎ ይመጣላችኋል። ግን ከዚህ በፊት ግን ኤክስቼንጅ አድርጎ የሚያክሰው ከሆነ ግን እዚህ ጋር ምን ብሎ ይመጣለታል? ቪው። እኔ አሁን ከዚህ በፊት ኤክስቼንጅ ስላደረኩ እዚህ ጋር ቪው ብሎ መጥቷል። እናንተ ጋር ባይንድ የሚል ከሆነ ለምሳሌ እዚህ ጋር USDT ብሎ እዚህ ጋር እናንተ ጋር ባይንድ የሚል ከሆነ ምን ታደርጋላችሁ? ባይንድ የሚለውን ተነኩታላችሁ። ባይንድ የሚለውን ከነካችሁ በኋላ ፓስወርድ ይጠይቃችኋል። ፓስወርድ ማለት ልክ ለምሳሌ ቴሌብር ላይ ስገቡ የምታስገቡት ፓስወርድ አለ። ሲቪ ብር ላይ ሎጊን ለማድረግ 6 ዲጂት የሚጠይቃችሁ ቁጥር አለ አይደል? ልክ እንደሱ ቁጥር ትሰጡታላችሁ። 6 ዲጂት ቁጥር ትሰጡታላችሁ። ድጋሚ ኮንፊርም አድርጉኝ ይላችኋል። ደግማችሁ ትሰጡታላችሁ። ከዛ በኋላ ኮምፕሊት ብሎ ይጨርሳል ማለት። ከጨረሰ በኋላ እዚህ ጋር USDT የሚለው ጋር ባይንድ ሚል የነበረው ወደ ምን ይቀየራል? ወደ ቪው ወደ ሚል ይቀየርላችኋል ማለት ነው። ስለዚህ አሁን እኔ ምን አደርጋለሁ? ቪው የምትለዋን እነካታለሁ። ቪው የሚለውን ከነካው በኋላ ቀደም እንደነገርኳችሁ ፓስወርድ አለኝ እኔ የራሴን ፓስወርድ 6 ዲጂት ቁጥር ነው። እሱን ሰጠዋለሁ ማለት ነው። ከዛ በኋላ ፓስወርድ ከሰጠሁት በኋላ ቀደም ኮፒ ያደረኳት ኮንትራት አድሬስ እዚህ ጋር ትመጣለች ማለት ነው። ስለዚህ እቺን ከዚህ በፊት የነበረች ኮንትራት አድሬስ ልትሆን ስለሚችል ታጠፉታላችሁ። ኤክሷን ነክታችሁ እዚህ ጋር ጫን አድርጋችሁ ትይዙትና ፔስት ትሉታላችሁ። ቀደም ኮፒ ያደረጋችሁትን ኮንትራት አድሬስ እዚህ ጋር ፔስት ብላችሁ ትሰጡታላችሁ። ከዛ በኋላ ሰሚት ትሉታላችሁ። ሰሚት ካላችሁት በኋላ ቼክድ ብሎ 5 ሰከንድ ካውንት ዳውን ያደርጋል። ከዛ በኋላ ቼክ ትሉታላችሁ። ቼክ ካላችሁት በኋላ ራሱ ባይንድ አድርጎ ልክ ወደዚህ ይገባል። ቅድም የነበረው ወደ 150,000 ምናምን አካባቢ ፖይንት ነው። $15 ብሎ እዚህ ያመጣላችኋል። ከዛ በኋላ እናንተ የምትሉት ቀጥታ ምንድነው ከታች እዚህ ጋር ዊዝድሮ የሚላለ ዊዝድሮ ትሉታላችሁ። ዊዝድሮ ካላችሁት በኋላ እዚህ ጋር የአማውንት መጻፊያ ያመጣላችኋል። ቅድም እንደነገርኳችሁ ሆስት ከሆናችሁ ባላችሁ ፖይንት ነው የምትሄዱት። ሙሉ ፖይንቱ ያላችሁ ፖይንት እንዳለ ነው የሚቀይርባችሁ። ኤጀንት ከሆነ ግን እዚህ ጋር አማውንት ምን አክል ነው የምትፈልገው ምናምን ብሎ አማራጭ ያመጣላችኋል። ለምሳሌ እኔ የሚፈልገው 100,000 ኮይን ነው። ስለዚህ 10 ብዬ ጽፍለታለሁ። $10 ብዬ ጽፍለታለሁ። ከዛ ይሄን ከጻፍኩለት በኋላ በታች በኩል ሰሚት ሚል ይመጣል። ሰሚት እንዋለው ማለት ነው። ከዛ በኋላ ኮንፊርም አድርግና ሚል ይመጣላችኋል። እቺን ኮንፊርም የምትለዋን ትነካላችሁ። ከዛ በኋላ ኮንፊርም ሚል ከነካችሁ በኋላ እዚህ ጋር ያመጣላችኋል። ለምሳሌ ይሄ ለምን ይጠቅማችኋል? ለምሳሌ እኔ ኤጀንት ነኝ። የኔን ኮንትራት አድሬስ ለአንዱ ልጄ ብልክለት፣ አንድ ሆስት ካለኝ ለዛ ብልክለት እሱ እንደዚህ ዊዝድሮ ኤክስቼንጅ ካደረገ በኋላ ለምሳሌ ስህተት ወደ ሌላ ሰው እንዳትልኩት ማለት ነው። ፎቶዬ እንዳመጣለት መጠየቅ አለባችሁ። ስፔሻሊ ይሄ ለኤጀንቶች ነው። ኤጀንቶች በተለይ የእናንተ ሆስት ኤክስቼንጅ በሚያደርግበት ጊዜ የኔን ፎቶ አምጥቶልሃል፣ የኔን ኤጀንት አይዲ አምጥቶልሃል ብላችሁ ኤጀንቶች የመጠየቅ ግዴታ አለባችሁ። ካልሆነ ልጁ ወደ ሌላ ሰው አካውንት ሊልከው ስለሚችል ማለት ነው። ስለዚህ እዚህ ጋር እንደምታዩት እዚህ ጋር በ97000 ነው የቀየረልኝ። 100,000 ፖይንት ነው፣ በ97000 ኮይን ነው።
እዚህ ጋር የኔ ምክንያቱም እኔ ወደ ራሴ ነው ኤክስቼንጅ ያደረኩት። ስለዚህ የኔ እዚህ ጋር አምጥቷል ማለት ነው። ስለዚህ የኤጀንታችሁ ፎቶና አካውንት እዚህ ጋር እንዳመጣላችሁ ሆስቶች እርግጠኛ መሆን መቻል አለባችሁ። ከዛ በኋላ ምንድነው ይሄንን አሁን ከታች ኤክስቼንጅ ኮይን በሚለው ጊዜ ይሄ ኮይን ቀጥታ ሄዶ ቢቀመጠው የት ነው? ኮይን ትሬዲንግ ነው። የእናንተ ሆስት ከሆናችሁ የኤጀንታችሁ ኮይን ትሬዲንግ ላይ ይቀመጣል ይገባል ማለት ነው። ኤጀንት ከሆነ ደግሞ ለምሳሌ አሁን ኤጀንት ነኝ፣ ቀጥታ ሄዶ ኮይን ትሬዲንግ ላይ ነው የሚቀመጠው እንጂ ኮይኔ ላይ አይደለም። በነገራችን ላይ ኮይን እና ኮይን ትሬዲንግ ልዩነቱ ምንድነው? ሁለቱም ኮይኖች ናቸው። ግን ኖርማል ኮይን ሲሆን ለምሳሌ አሁን ኮይን ኤክስቼንጅ በምታደርጉ ጊዜ ፕላትፎርሙ 30% ይቆርጥባችኋል። ለፕላትፎርሙ 30% ትከፍላላችሁ። ግን ኮይን ትሬዲንግ ላይ ከሆነ ግን ምንም ይቆርጥባችሁ ነገር የለም። ኮይን ትሬዲንግ ላይ ኮይን ይገባል ይወጣል። ለምሳሌ ይሄ 97000 ኮይን ይሄድና ኮይን ትሬዲንግ ላይ ይቀመጣል። አሳያችኋለሁ። ኮይን ትሬዲንግ ላይ ከተቀመጠ በኋላ እኔ ለምፈልገው ሰው ከኮይን ትሬዲንግ ላይ እሰጣለሁ ማለት ነው። ግን በምሰጥበት ጊዜ ግን 30% ምን አይሆንም አይቆርጥብኝም ማለት ነው። ለሁለተኛ ጊዜ አይቆርጥብኝም። ምክንያቱም አሁን 30% ቆርጦብኛል አይደል? 100,000 ኮይንት ነበረ 30% ቆርጦብኛል 97 ይሰጠኝ። ግን ከኮይን ትሬዲንግ ላይ ለሌላ ሰው ስሰጥ ለልጆቼ ስሰጥ ግን 30% አይቆርጥብኝም ማለት ነው። ይሄ ግልጽ ሊሆንላችሁ ይገባል። በነገራችን ላይ እዚህ ድረስ የኔን ቪዲዮ እዚህ ድረስ ካያችሁት እባካችሁ ዩቲዩብ ቻናሌን ሰብስክራይብ አድርጉ። ሰብስክራይብ ማድረግ ያው እናንተ ጋር ምንም የሚቆጥረው ነገር የለም። ለኔ ግን አንድ ሰብስክራይብ ትልቅ ሰፖርት አለው። እዚህ ጋር እንደምታዩት የዩቲዩብ ቻናሌን አናላይቲክ ባሳያችሁ የኔን ቪዲዮ ከሚያየው ከ100% የኔን ቪዲዮ ከሚያየው ሰው ዎች አወር እዚህ ጋር እንደምታዩት ነው። ከሚያየው ሰው ውስጥ 23% ብቻ ነው የኔን ዩቲዩብ ቻናል ሰብስክራይብ ያደረገው ማለት ነው። ያ ማለት ከመቶ ወደ 76-77% የኔን ቪዲዮ የሚያይ ሰው ቻናሌን ሰብስክራይብ አላደረገም። ስለዚህ እናንተም እዚህ ድረስ ከደረሳችሁ መቼ ቪዲዮ ተመችቷችኋል። ስለዚህ እባካችሁ እናንተ ላይ ምንም የሚቆጥረው ነገር የለም። ከታች ሰብስክራይብ የምትለው ደውሏን አንድ የተጫኑ ምንም የምትከፍሉበት ነገር የለም። ስለዚህ እባካችሁ ቻናሌን ሰብስክራይብ በማድረግ ሰፖርት እንድታረጉኝ ስል በትህትና ጠይቃችኋለሁ። አሁን ወደ ትምህርታችን እንቀጥል። ስለዚህ እዚህ ጋር እስከዚህ ድረስ ያለው ነገር ግልጽ ነው። ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ዲስክሪፕሽን ላይም ስልክ ያስቀምጥላችኋለሁ፣ ቮይስ ልታረጉልኝ ትችላላችሁ። ኤኒ ታይም ለእናንተን ጥያቄ ለመመለስ ዝግጁ ነኝ። ቀሪዎቹን ፓርት በቀጣይ እሰራላችኋለሁ። ስለዚህ ምን እለዋለሁ? ኤክስቼንጅ ኮይን የሚለውን እነካዋለሁ። እዚህ ጋር ከታች ኤክስቼንጅ ኮይን የሚለውን እነካዋለሁ። ድጋሚ እርግጠኛ መሆናችሁን ለማወቅ ወይም እርግጠኛ መሆናችሁን ቼክ ለማድረግ ፓስወርድ አስገቡ ይላችኋል። ያንን ፓስወርድ የቀድሞውን ፓስወርድ ድጋሚ ትሰጡታላችሁ። ይሄ የራሴ ነው፣ እናንተ ግን የራሳችሁ ትሰጣላችሁ። እዚህ ጋር እንደምታዩት ያው ቆርጦብኛል። እስኪ ወደ ኋላ እንመለስና እንየው። ባክ ልበለውና እንየው። ወደ ኋላ ተመልሰን ያው እዚህ ጋር እንደምታዩት ፖይንቴ ቀደም 150,000 ፖይንት ነበረኝ። አሁን እዚህ ጋር እንደምታዩት 53,000 ነው። ያ ማለት 100,000 አንስቶታል ማለት ነው። እዚህ ጋር እንደምታዩት 1200 ኮይን ነው ያለኝ። 100,000 97,000 እዚህ ጋር የለም። ስለዚህ ቅድም ምን ብያችኋለሁ? የቆረጠውን እዛ ጋር ኤክስቼንጅ ያደረግነው ኮይን ቀጥታ የሚያስቀምጥላችሁ የት ነው ብያችኋለሁ? ኮይን ትሬዲንግ ላይ ነው። እዚህ ጋር እንደምታዩት ከታች ኮይን ትሬዲንግ የሚላል እዚህ ኮይን ትሬዲንግ ላይ ተጋባላችሁ እዚህ ላይ ማለት ነው። ያው ብዙ ጊዜ ኮይን ትሬዲንግ የሚኖረው ኤጀንቶች ላይ ነው ብያለሁ። ስለዚህ ኤጀንቶች ኮይን ትሬዲንግ ላይ ገብታችሁ ታዩታላችሁ። ያው ሆስቶች ምን ታደርጋላችሁ ብያለሁ። ያው ኦሬዲ የኤጀንታችሁ ኮይን ትሬዲንግ ላይ ስለሆነ የሚገባው ከዛ በኋላ ከሱ ኮይን ትሬዲንግ ላይ ነው ለእናንተ የሚልክላችሁ። እናንተ ጋር ቀጥታ ይመጣና 97,000 ኮይናችሁ ላይ ይገባል። ስለዚህ የኔ ኮይን ትሬዲንግ ላይ እንግባ። ከዚህ በፊት ባይዘው 97,000 ነበረ። ድጋሚ አሁን 97,000 ወደ 180 ምናምን አካባቢ ኮይን ማለት ነው። ስለዚህ እዚህ ኮይን ትሬዲንግ ላይ እንግባ። ኮይን ትሬዲንግ ላይ ከገባን በኋላ እዚህ ጋር እንደምታዩት ነው 195,000 አካባቢ ምን አለኝ ማለት ነው ኮይን አለኝ ማለት ነው። ይሄ በነገራችን ላይ ከዚህ በፊት ኤክስቼንጅ 100,000 ኤክስቼንጅ ያደረኩት 97,000 ነበረኝ። ድጋሚ አሁን 97,000 ጨምሩበት። ስለዚህ ወደ 195,000 አካባቢ ኮይን አለኝ ማለት ነው። ስለዚህ
በዚህ መሰረት ነው ፖይንትን ወደ ኮይን ኤክስቼንጅ የምታደርጉት። ስለዚህ አሁን እንዴት ነው ለዛ ሰውስ ምልክለት ነው። ለምሳሌ እዚህ ጋር የገባው የኔ የሆስቴ ኮይን ነው። ለምሳሌ 97000 የሆስቴ ኮይን ቢሆን መልሼ ደግሞ ለልጄ ለመላክ ብፈልግ ቀጥታ ማድረገው ምንድነው እዚህ ጋር እንደምታዩት በታች በኩል ትራንስፈር ቱ ይላል። ዩዘር አይዲ አለ። እዚህ ጋር አይዲውን ያስገባል ማለት ነው። ስለዚህ ለምሳሌ እኔ የትም ምልከው ነገር የለም ግን ለማሳየት ነው። ለምሳሌ አሁን የልጄ አይዲ ይሄ ቢሆን ለምሳሌ ይሄ እሱ አይዲ ቢሆን ትራንስፈር አማውንት የሚለው ጋር እዚህ ጋር ከታች ክሊክ በማድረግበት ጊዜ አያችኋን እዚህ ጋር ሆነር ሚል አመጣች። አሁን አላቃትም እቺ ልጅ። ስለዚህ የእሱ አይዲ ነው። ስለዚህ አሁን ለዚች ልጅ መላክ ብፈልግ አማውንት ምን አክል ነው የምትፈልገው፣ ምን አክል ኮይን ነው ለዚች ልጅ ልትልክላት የፈለግከው ይለኛል። ለምሳሌ 97000 ከሆነ ለዚህ 97000 ብዬ እጽፋለሁ። ከዛ በኋላ 97000 ብዬ ከጻፍኩኝ በኋላ ትራንስፈር ይሏሉ። ልክ ትራንስፈር ስለው ያማርጠኛል። ለምሳሌ እዚህ ጋር የኔን አይዲ ላስገባላችሁና ላሳያችሁ። እሺ የዩቲዩብ ቻናል ቤተሰቦች ያው እዚህ ጋር እንደምታዩት የኔን አይዲ ነው ያስገባሁት 43935955 ይሄ የኔ ኤጀንት አይዲ ነው። ስለዚህ ከታች ትራንስፈር አማውንት የሚለው ጋር ለምሳሌ 97000 ቀደም እዛ ጋር አይታችሁታል አይደል? ኮይን ስንት እንዳለኝ ያለኝ ኮይን ስንት ነው? 1200 ነው ያለኝ። 1200 ኮይን ነው ያለኝ። ስለዚህ ቀጥታ ኮይን ላይ እንዲገባ ነው የምፈልገው። ስለዚህ 97000 ብዬ እዚህ ጋር ጽፈለታለሁ። 97000 ብዬ ከጻፍኩኝ በኋላ እዚህ ጋር ወሳኝ ነገር አለ። ከታች የሚያመጣላችሁ ነገር አለ። በኤጀንት አካውንት ነው ወይስ በኮይን አካውንት ነው ብሎ እነዚህ ሁለት ነገሮች ይመጣሉ። ኮይን አካውንት ማለት ቀጥታ ይሄድና ኮይናችሁ ላይ ኖርማል ኮይናችሁ ላይ ይቀመጣል ማለት ነው። ባይዞ እዚህ ጋር ኤጀንት ካልሆናችሁ ኤጀንት አካውንት የሚል አይመጣም። ኖርማሊ ኮይን አካውንት የሚል ነው ይመጣላችሁ። ኤጀንት የሆነ ሰው ያው ኤጀንት አካውንቱ ላይ ሄዶ ኮይኑ ላይ ይቀመጣል ማለት ነው። ሆስት የሆነ ሰው ከሆነ ደግሞ ኖርማሊ ኤጀንት አካውንት የሚል አይመጣም። ኖርማሊ ኮይን አካውንት የሚል ነው የሚመጣልህ። ስለዚህ እኔ ኤጀንት ስለሆንኩ ነው እዚህ ጋር ኤጀንት አካውንት የሚል የመጣው። ስለዚህ ምን አለዋለሁ ትራንስፈር እለዋለሁ። ትራንስፈር ስለው ግን እዚህ ጋር አንድ ማወቅ ያለባችሁ ነገር ምንድነው ቅድም አሳይቻችኋለሁ ያለኝ ኮይን 1200 ነው። 1200 ኮይን ያለኝ። ስለዚህ ትራንስፈር ስለው ይሄ 97000 ቀጥታ ሄዶ የኔ ኮይን ላይ መግባት አለበት። ያ ማለት 98000 አካባቢ ኮይን ይኖረኛል ማለት ነው። ስለዚህ ምን እለዋለሁ ማለት ነው ትራንስፈር እለዋለሁ ማለት ነው። ከዛ በኋላ ኮንፊርም አድርግ ይለኛል። ያ ኮንፊርም አድርጓለሁ። እናንተ ግን ለልጆቻችሁ መላክ ከፈለጋችሁ ከላይ የልጆቻችሁን አይዲ ታስገባላችሁ። ከዛ በኋላ ትራንስፈር ስትሉ ቀጥታ ሄዶ የነሱ ኮይናችሁ ላይ ይገባል ማለት ነው። ስለዚህ ኮንፊርም እለዋለሁ ማለት ነው። ያ ኮንፊርም ካልኩት በኋላ እዚህ ጋር እንደምታዩት ከላይ ኮይን ትሬዲንግ ላይ ቀንሶብኛል። ቅድም 195000 አካባቢ ነበር። አሁን እዚህ ጋር እንደምታዩት 98000 ኮይን ያለኝ ኮይን ትሬዲንግ ላይ። እስኪ ወደ ኋላ እንመለስና ኮይኔን እንየው። ያው እዚህ ጋር እንደምታዩት ኮይኔ ከ1200 ወደ 98000 አካባቢ ጨመረልኝ ማለት ነው። ስለዚህ ሙሉ ኤክስቼንጅ ይሄን ይመስላል። ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ፣ ስልኬ ማስቀምጥላችኋለሁ። ኤጀንት አይዲም ይኸው እኔ ኤጀንት አይዲ ስር መግባት ትፈልጉ ካላችሁ ከላይ ኤጀንት አይዲን አስቀምጥላችኋለሁ፣ ስልኬን ማስቀምጥላችኋለሁ። በዛ መሰረት ልክ እዚህ ፕላትፎርም ላይ መቀላቀል ስትፈልጉ ከላይ ባስቀምጥላችሁ ስልክ ቮይስ አድርጉልኝ። ብዙ ሰዎች ዩቲዩብ ቻናሌ ላይ የኔ ቪዲዮ በማየት ወደዚህ ፕላትፎርም ላይ ተቀላቅላችኋል፣ ገብታችኋል። ግን ኦሬዲ በሌላ ሰው ስር ነው እየሆናችሁ ያላችሁት። ባይዞ የመጣችሁ ነው መሆን ይቻላል። ግን ምንድነው በደንብ ጋይድ እንዳረጋችሁ እንዳስተምራችሁ ብትፈልጉ ካላችሁ ፕላትፎርሙን ከመቀላቀላችሁ በፊት ይሄው ከላይ ያስቀምጥኩላችሁ ስልክ አለ። በዚህ ስልክ ዋትስአፕ ላይ ቮይስ ብታረጉልኝ ወይም ደግሞ ብትደውሉልኝ ፕላትፎርሙ እንዴት አድርጋችሁ ሳይኒን ማድረግ አለባችሁ ከሚለው ጀምሮ በደንብ አድርጌ ስለ ፕላትፎርሙ ጋይድ አደርጋችኋለሁ። ስለዚህ ይህንን ቪዲዮ የምታዩ የዩቲዩብ ቻናል ቤተሰቦች ይህንን ፕላትፎርም መቀላቀል የፈለገ ሰው ካለ ከላይ ባስቀመጥኩት ስልክ ፕላትፎርሙን ከመቀላቀሉ በፊት እኔን ኮንታክት ቢያደርገኝ ሞር የተሻለ ነው። እሱ ለኔም ጥቅም ማለት ነው። ስለዚህ
ማንኛውንም ጥያቄ ካላችሁ ከታች ኮሜንት ላይ ያስቀምጡልኝ። ስልኬንም ዲስክሪፕሽን ላይ ያደርግላችኋለሁ። ከዛ በተጨማሪ ደግሞ ስለዚህ ፕላትፎርም የሰራኋቸው ቪዲዮዎች አሉ። እያንዳንዱ ዴሊ ታስክ እንዴት መስራት ይቻላል፣ ሳይኒን አደራረግ ጀምሮ ይሄው እነዚህ ከላይ ያስቀመጥኩላችሁ ቪዲዮዎች አሉ። እነዚህ ቪዲዮዎች ዩቲዩብ ቻናሌ ላይ በመግባት ብትመለከቱ ሞር የበለጠ ትጠቀማላችሁ። ያው ይሄ ፕላትፎርም በጣም አሪፍ ፕላትፎርም ነው። ብዙ ሰዎች ላይፋቸውን እየቀየሩ ነው። ግቡ፣ እናንተም ስሩ። ስራችሁ እየሰራችሁ ጎን ለጎን የምትሰሩት ስራ ነው። ምንም ከስራችሁ ጋር የሚጋጭ ነገር ስለሌለ ማለት ነው። ስለዚህ የዛሬ ቪዲዮ ይሄን ይመስላል። እባካችሁ በድጋሚ ግን ዩቲዩብ ቻናሌን ሰብስክራይብ ማድረግ አትርሱ። ይህንን ቪዲዮ ከተመቻችሁ ላይክ፣ ሼር እንዲሁም ይህንን ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሼር በማድረግ ዩቲዩብ ቻናሌን ሰፖርት እንድታደርጉኝ ስል በትህትና ጠይቃችኋለሁ። በቀጣይ በሌላ ቪዲዮ እንዴት ዊዝድሮ ማድረግ ይቻላል ራሴ ቴሌብር ላይ ንግድ ባንክ ላይ ዊዝድሮ እያደረኩኝ የማሳያችሁ ይሆናል። በቀጣይ በሌላ ቪዲዮ እስከምንገናኝ ፒስ፣ ይመቻችሁ።